አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለሁላችሁም። በመጀመሪያ ደረጃ አላልኳችሁም ራሱ የጌታችን የኢየሱስ ክርስቶስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር እና ዛሬ እንዳልኳችሁም ቅዱሱን የእግዚአብሔርን ቃል መጽሐፍ ቅዱስን ማንበብ ማጥናት እንጀምራለን አብረን። በዚህ ሁሉ ውስጥ ደግሞ የቃሉ ባለቤት አምላካችን ጌታችን ኢየሱስ ክርስቶስ በነገር ሁሉ ይርዳን፣ በመካከላችን ይገኝ፣ ተገኝቶ ደግሞ ያስተምረን። የሁላችንም መምህር ጌታችን ኢየሱስ ነው። እርሱን የሚያስተምረን፣ እርሱን የሚያነቃን፣ በልባችን ላይ ብርሃኑን የሚልከው እርሱ ነው። እርሱ ራሱ ደግሞ ብርሃናችን ነው እና ጌታ ኢየሱስ በመካከላችን ተገኝቶ እርሱ ያብራልን፣ የቃሉን እውነት ይግለጥልን፣ ወደ እውነት ሁሉ ይምራን እና ደግሞ ቅዱሱን ቃሉን እንድናነበው ራሱ ጋይስ ይህንን መጽሐፍ ቅዱስ ይህንን የእግዚአብሔርን ቃል እንድናነብ ራሱ በምህረቱ በቸርነቱ ስለሰጠን እናመሰግነዋለን። እንደኛ ብንሆን አይሰጠንም። በቃ ምንም ቃሉንም አይልክም። እንደኛ ክፋት እንደኛ ኃጢአት ምናምን ቢሆን ዞር በሉ ነበር የምንባለው። ግን ጌታ በምህረቱ ባለጠጋ ስለሆነ እግዚአብሔር አምላካችን በምህረቱ ባለጠጋ ስለሆነ እጅግ ስለሚወደን ስለሚያፈቅረን አንኮንዲሽናል የሆነ በሁኔታዎች ላይ ያልተመሰረተ ፍቅር ለእኛ ስላለው ቃሉን ሰጥቶናል እና ደብዳቤን ይላከልን ጋይስ። ይህ መጽሐፍ ቅዱስ ከአባታችን ከንጉሳችን ከአምላካችን የተላከልን ደብዳቤ ነው። ለእያንዳንዳችሁ የተላከ የአምላካችሁ ደብዳቤ ነው። ስለዚህ ይህ መጽሐፍ ተገልጦ ሲነበብ የሚነበበው እንደ አንድ ተራ የታሪክ መጽሐፍ አይደለም። እንደ አንድ የሆነ እንደው ትልቅ ቦታ የምትሰጡት ራሱ ቢሆን እንደሆነ እንደ አንድ የሳይንስ መጽሐፍ አይደለም፣ ወይም የፍልስፍና መጽሐፍ አይደለም። ከዚህ በፊት ብያቸዋለሁ። በውጭም ይባላል በቃ የሆነ በውጭ ያሉ አባቶች የሚሉት መጽሐፍ ቅዱስ ከእግዚአብሔር ከአባታችን የተላከ ደብዳቤ ነው። አንድ በጣም የምትወዱት ንጉስ ቢኖር ማለት ነው፣ በጣም የምትወዱት ንጉስ ለምሳሌ ኢትዮጵያ ውስጥ አሁን ኢትዮጵያን የሚመራው ዶክተር አብይ ነው አይደለ? አሁን እሱም በጣም የምትወድ ሰው ብትኖር ማለት ነው ኦፍኮርስ ትኖራለህ እና እሱ በጣም የምትወዱት ሰዎች ካላችሁ ማለት እሱ የሆነ ጽሁፍ ጽፎ ቀጥታ ለእናንተ ማለት ነው ጽፎ ቢልክላችሁ ወይም ደግሞ ዶክተር አብይ እሱ ደርሱትና በኢትዮጵያ ታሪክ ውስጥ በጣም የምትወዱት የሆነ ንጉስን አስቡ፣ ወይም መጽሐፍ ቅዱስ ላይ ያለ ወይም በዓለም ታሪክ ውስጥ የምትወዱትን የሆነ ንጉስን አስቡ እና ያ ንጉስ በጣም የምትወዱት ከሆነ ማለት ነው ወይም እጅግ የተከበረ ኖርማል ሰው ልታስቡ ትችላላችሁ። በቀላሉ የማታገኙት ሊሆን ይችላል፣ ግን ብቻ የተከበረ ሰው እሱ ለእናንተ የሆነ ደብዳቤ ጽፎ ቢልክላችሁ አስቡት። ያንን ደብዳቤ እንዲህ እንደቀላሉ ራሱ ዝም ብላችሁ እንትን ራሱ እኮ አትሉትም። ይዛችሁት ወደ ራሳችሁ አስጠግታችሁ ሮጣችሁ ወደ ቤታችሁ ገብታችሁ ተረጋግታችሁ ተቀምጣችሁ ገልጣችሁ እስክታነቡት ሌላ ነገር ማሰብ አትፈልጉም። ምን ይሆን የተጻፈው ብላችሁ እንደምትጓጉ መቼስ አልጠራጠርም ጋይስ። ይህ መጽሐፍ የዓለማቱ ጌታ እናንተ የእርሱ የእጆቹ ስራዎች ናችሁ። የእግዚአብሔር አምላክ የእጆቹ ስራዎች ነን። ደግሞ የእጆቹ ስራዎች ብቻ አይደለም፣ ፈጣሪያችን ብቻ አይደለንም። በወደቅን ጊዜ ያድነን ዘንድ የተገለጠው ራሱ ነው። ይሄ ያው እግዚአብሔር ልጅ ጌታችንና መድኃኒታችን ኢየሱስ እኛን ለማዳን ተገለጠ። ማን ልኮት? አባቱ እግዚአብሔር በልጁ ዓለማትን ፈጠረ፣ በልጁ እኛን ፈጠረ። ደግሞ ስንወድቅበት አሁንም በልጁ ደግሞ እኛን ዳግም ፈጠረ ወይም አዳንን እና እርሱ ደብዳቤ ልኮልናል። ይሄ ነው፣ ይህ ደብዳቤው ይሄ ነው። ስለዛ በክብር ይህንን የእግዚአብሔርን ቃል ሁሌም እየተጠማ ነው ልናነበው ይገባል። ሲነበብ ስታነቡ ማለት ነው አንዳንድ ጊዜ ምን አነባዋለሁ ምንም አይገባኝም ምናምን እንላለን። በጣም የሚያሳዝነው በእኛ ዘንድ ያልተለመደ እኛ ዘንድ ስለ በተለይ ኦርቶዶክሶች ጋር እኛ ጋር በደንብ ያልተለመደው ነገር ብዬ የማስበው ያው ሁላችንም ስለምናውቀው ዝም ብዬ ላውራው መጽሐፍ ቅዱስ በደንብ አናነብም አይደል? መጽሐፍ ቅዱስ ብዙ ክርስቲያን በደንብ አያነብም። የመጽሐፍ ቅዱስ ጥናት ምናምን መርሃ ግብር ምናምን በደንብ የለም አለ። በየሰንበት ትምህርት ቤቱ ምናምን በተወሰነ መልኩ ይሰጣል። ግን ምን ያስፈልጋል? መጽሐፍ ቅዱስ የማንበብ ልምድ በጣም ሊኖረን ይገባል። እኔ ባለፈውም ነግሬያቸዋለሁ። አሁን ያው የሚደነቀው እናደንቃለን። ለምሳሌ ፕሮቴስታንት ወንድሞቻችን ጋር እህቶቻችን ጋር ጥሩ ነው። ያን በጣም በጥልቀት ላይገቡበት ይችላሉ ከምናየው ነገር አንጻር። ግን አትሊስት ግን በቃ መጽሐፍ ቅዱስን እንወዳለን ይላሉ፣ ከእጃቸው አይጠፋም እና ለማንበብ ይሞክራሉ። ጥሩ ነው። አሁን አንድ ፕሮቴስታንት ወደ የሆነ ሰውም ሲለው እየሰማሁ ነበር ባለፈው እንዳልኳችሁ እና አንድ ፕሮቴስታንት ለምሳሌ ወደ ኦርቶዶክስ ቢመጣ ልለው የምንችለው አንዱ ነገር ይህንን ባህልን እንዳታቆሙ፣ ይህ መጽሐፍ ቅዱስ የመውደድን ነገር በቃ እሱ መቅረት የለበትም። እኛ
አሁን መጽሐፍ ቅዱስን ማወቅ አለብን። መጽሐፍ ቅዱስ የእግዚአብሔር ቃል እንደሙሉ የእግዚአብሔር ቃል ደግሞ መሳሪያችንን ጭምር የእግዚአብሔር ቃል ታጠቁ ነው የተባለው። ራሱ የምንታጠቀው ጋሻችን ነው፣ ራሱ መዋጊያችን ነው። ስለዚህ የእግዚአብሔርን ቃል ሁላችንም ልናቅ ልንረዳ ይገባል። መሪያችን ሊሆን ይገባል። የእግዚአብሔር ቃል መሪ ነው። የእግዚአብሔር ቃል እጅግ በጣም ብዙ ጥቅሞች ነው ያሉት። ሀሳብን ሁሉ የሚመረምር ደግሞ ሀሳብን ሁሉ የሚቀድስ ነው። መጽሐፍ ቅዱስን ባነበብን ቁጥር የእግዚአብሔርን ቃል ባነበብን ቁጥር ወደ እግዚአብሔር ነው የምንቀርበው። ምክንያቱም የእግዚአብሔርን ነገር ነው እያነበብን ያለ ነው። አንድ ሰው ለምሳሌ ልንገራቸው፣ በጣም የኃጢአት ነውር የሆነ ነገር የሚያነብ ቢሆን ነውር የሆነ የኃጢአት ነገር ዝም ብሎ የሚያነብ ቢሆን ሀሳቡ ሁሉ ተውቱ። ይህ ሀሳቡ ምን ይሆን ይሄዳል? የነውር አይደለም ነውሩ የሆነ ነገርን ሀሳቡ ሁሉ ወደ ነውርነት ወደ ኃጢአት እየተቀየረ ይሄዳል። ነውር የሆኑ ነገሮች ሀሳብን ነውር የማድረግ አቅም አላቸው። ኦኬ ነውር የሆነ ነገር ሲያነብ የሚውል ሰው ካለ ሲመለከት የሚውል ሰው ካለ ሀሳቡ ነውር ይሆናል። ይህ ታላቁ የእግዚአብሔር ቃል ደግሞ እጅግ የምንወደው መጽሐፍ ቅዱስ ደግሞ ከራሱ ከእግዚአብሔር የተሰጠን ስለሆነ ቅዱስ ነው። ራሱ ሲጀምር መጽሐፍ ቅዱስ ነው የምንለው። መጽሐፍ ብቻ ሳይሆን መጽሐፍ ቅዱስ ነው የምንለው። መጽሐፍ ቅዱስ ስለሆነ እዚህ ላይ የሚውል ሰው ሀሳቡ ይቀደስለታል። ሀሳቡ የሚቀደስለት ኃጢአት አያደርግም፣ ከኃጢአት ይርቃል፣ ንጽህናን እየተላበሰ ይሄዳል። ስለዚህ መጽሐፍ ቅዱስ እጅግ በጣም ጠቃሚ ነው። ለምንድነው ግን መጽሐፍ ቅዱስ የምንለው? እንዳልኳችሁ ነው። መጽሐፍ ቅዱስ የምንልበት ምክንያት መጽሐፍ ነው። ይኸው እንደምታዩት መጽሐፍ ነው። ብዙ መጽሐፎች አሉ፣ ብዙ መጽሐፍት አሉ። ይህም መጽሐፍ ነው። ግን ለየት ተብሎ ቅዱስ ተብሎ የሚጠራው የዚህ መጽሐፍ እውነተኛው ባለቤት ራሱ እግዚአብሔር አምላካችን ነው። ሰዎች ነው የጻፉት። በርካታ ሰዎች ከ40 በላይ ሰዎች ጻፉ። ግን ሲጽፉ እግዚአብሔር እያገዛቸው በመንፈስ ቅዱስ እርዳታ ኢንስፓየርድ ነው በመንፈስ ቅዱስ ተነሳስተው ነው የጻፉት። በመንፈስ ቅዱስ ተነሳስተው። ስለዚህ የእግዚአብሔር ቃል ነው፣ የእግዚአብሔር እስትንፋስ ነው። የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ይሌለ የእግዚአብሔር እስትንፋስ ያለበት መጽሐፍ ነው ይህ መጽሐፍ። ስለዚህ የአምላካችሁ እስትንፋስ እዚህ ውስጥ አለ። እሱን ለማግኘት ግን በትህትና ሀምብሉ ነው። በትህትና እሱ ይህን ማንበብ ይጠይቃል። እና ከዚህ ይህ መጽሐፍ ቅዱስ በሁለት ዋና ዋና ክፍሎች ይከፈላል። እንደምታውቁት ብሉይ ኪዳንና ሐዲስ ኪዳን ተብሎ ማለት ነው። ብሉይ ኪዳን የሚባለው ጌታችንና መድኃኒታችን ኢየሱስ ክርስቶስ ከመምጣቱ በፊት የተጻፉት መጽሐፍት አይደለም። እነዚህ ኦሪት፣ የሕግ መጽሐፍት፣ የነቢያቱ መጽሐፍት፣ መዝሙራቱ እና ሌሎቹ መጽሐፍት፣ እነዚህ ጥበብ መጽሐፍት ምናምን እነሱ ጌታ ኢየሱስ ከመምጣቱ በፊት የተጻፉት እነሱ የብሉይ ኪዳን የበፊቱ ኪዳን መጽሐፍት በበፊቱ ኪዳን ውስጥ የተዘጋጁ ያሉ የተሰጡ መጽሐፍት ናቸው። እነሱ ፕራይመሪ በመጀመሪያ ደረጃ የተሰጡት ለማን ነበር? እስቲ ለማን ነበር የብሉይ ኪዳን መጽሐፍት የተሰጡት? ለማን ነበር? ምንድን ነው አክሊል ኮመንቱን ዘግተው ትጠይቃለህ? እንዲህ መጠየቅ አለብህ። ክፈተውና እናሳየህ እውቀታችን ምን ትልቅ ነገር እኮ አይደለም የሚጠይቀው፣ ቀለል አድርገን የምንመልሰው ልትሉ ትችላላችሁ። የምርም ትመልሳላችሁ አውቃለሁ። የብሉይ ኪዳን መጽሐፍት የተጻፉት ወይም ደግሞ የተሰጡት በመጀመሪያ ለአይሁዳውያን ነው፣ ለሕዝበ እስራኤል። ጥንት ላይ የእግዚአብሔር ሕዝብ የሚባል ሕዝበ እስራኤል አለ። በእነርሱ በዛ በኮሚኒቲ ውስጥ መጽሐፍት ይጻፋሉ፣ የእግዚአብሔር ቃል ናቸው፣ ይመሩባቸዋል። አሁን በአዲስ ኪዳን ጌታችንና መድኃኒታችን ኢየሱስ ክርስቶስ ሲመጣ እውነተኛው ጉባኤ እውነተኛው ሕዝበ እስራኤል ተመሰረተ። እውነተኛው ሕዝበ እስራኤል እውነተኛው ሕዝብ ጌታ ሲመጣ ኬዝ እንዴት ማለት? ጥንት ላይ የአይሁዳውያን ማህበረሰብ አልነበሩ። ኮሚኒቲው ህብረቱ ጉባኤው አይሁዳውያን ናቸው ወይም ደግሞ እስራኤላውያን ናቸው። ያ እስራኤል በስጋ የሆነ እስራኤል ነው ማለት አብርሃም ማንን ወለደ? እስቲ አብርሃም ይስሐቅ ያዕቆብ ማን ነው? እስራኤል። ታስታውሳላችሁ? የሆነ ወቅት ላይ ዘፍጥረት ላይ እንደተነገረን ያዕቆብ ከእግዚአብሔር ጋር ታግሎ ከምናብ ያዕቆብ ከእግዚአብሔር ጋር ታገለና ምን ካላደረከኝ አልለቅህም አለው ያዕቆብ እግዚአብሔርን ካልባረከኝ አልለቅህም ሲለው እግዚአብሔር ያኔ ባረከው። ስምህ እስራኤል ይባላል አለ። ስለ እስራኤል ማን? ያዕቆብ ግለሰብ ሰውየው ነው። ስለዚህ አሁን ህዝብ እስራኤል ሲባል ወይም እስራኤል ሲባል ነሰሰሪ መሬቱ ብቻ አይደለም። ከመሬቱ ይልቅ በዋናነት እስራኤል ማለት የያዕቆብ ዲሰንደንቶች ከያዕቆብ የሚመዘዙ የያዕቆብ ልጆች ዘሮች። ያዕቆብ ወደ 12 ልጆች ይኖሩታል። በእነሱ በኩል የሚመጡ ነገዶች አሉ። እነሱ 12ቱ ሄድ የሆኑና ዋና የሆኑና በእነሱ ለምሳሌ ብንያም የሚባል ልጅ አለው። ወይም ይሁዳ ሊሆን ይችላል ጌታ ኢየሱስ የሚመጣበት፣ ወይም ሌዊ ይሆናሉ ክህነት የሚመዘዝበት። እንደነዚህ አይነት ልጆች ይኖሩና በእነርሱ ስር አሁን በይሁዳ ስር በጣም እየተበራከተ በይሁዳ በኩል የሚወለዱ ልጆች
እየበዙ የተባዙ የሌሉና በይሁዳ በኩል የሚመጡ ትልቅ ህዝብ፣ በሌዊ በኩል የሚመጣው ትልቅ ህዝብ፣ እንደዛ እያለ በብንያም ያ ህዝብ እንደ አጠቃላይ ሁሉም ግን ከያዕቆብ ከእስራኤል ስለሚመጣ እስራኤል ይባላል። በሐዲስ ኪዳን ጌታችን ሲመጣ በስጋ የሆነውን ይህንን ህዝብ በመንፈስ እንዲሆን አደረገው። ያኛው ህዝብ በስጋ ነበር። በስጋ ማለት በስጋ በመወለድ የሚገኝ ነበረ። ቢበዛ በመገረዝ የሚመጣ ነው። ልክ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሲመጣ ግን በእርሱ በክርስቶስ በኩል ጌታችንና መድኃኒታችን ኢየሱስ ክርስቶስን በማመን ከዛም በመጠመቅ ከጌታ ጋር አንድ በመሆን በክርስቶስ በኩል የአብርሃም ዘር ሆነን የእግዚአብሔር ልጆች ሆነን እንዴት እንሆናለን የሚለውን ወደፊት በደንብ እንትላቸዋለሁ። አንዳንድ ነገሮችን በእርግጥ ከዚህ በፊትም በተለይ ስለ ጥምቀቱን ስንማማር ብዙ ጊዜ ተማምረናል። ገላትያ 3 በተለይ እያነሳን እና ሰው በጌታ ኢየሱስ ሲያምንና ሲጠመቅ ከጌታ ጋር አንድ ይሆናል። ጌታ ደግሞ እውነተኛ የአብርሃም ዘር ነው። አሕዛብ በዘርህ ይባረካሉ ተብሎ ነበር አይደል? ለአብርሃም እግዚአብሔር ለአብርሃም ስሙ ጋይስ በደንብ እግዚአብሔር ለአብርሃም ጥንት ላይ ቃል ገባለት። ምን ብሎ? አሕዛብ በዘሮችህ ይባረካሉ አይደል? አሕዛብ በዘሮችህ ሳይሆን ስለ ብዙ እንደሚናገር በዘሮችህ አይልም። ስለ አንድ እንደሚናገር ግን አሕዛብ በዘርህ ይባረካል ይላል። ገላትያ 3 ላይ ነው ይህን የሚናገረው። ስለ አንድ እንደሚናገር እርሱም ክርስቶስ ይላል። እውነተኛው የአብርሃም ዘር ማን ነው? ክርስቶስ። እውነተኛ የአብርሃም ዘር ክርስቶስ ነው። በሐዲስ ኪዳን ሰው የአብርሃም ዘር መሆን ከፈለገ፣ እውነተኛ የአብርሃም ዘር መሆን ከፈለገ ከአብርሃም በስጋ መወለድ አይደለም የሚጠበቅበት፣ ከእውነተኛው ከአብርሃም ዘር ከክርስቶስ ጋር መጣበቅ ነው የሚጠበቅበት። ከእርሱ ጋር አንድ ሲሆን በክርስቶስ በኩል እውነተኛ የአብርሃም ዘር ይሆናል። እና ገላትያ ምዕራፍ 3 ቁጥር 28 ላይ እንደተነገረው እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋውም ቃል ምኖች ናችሁ? ወራሾች ናችሁ። የአብርሃም ዘር ወራሽ ይወርሳል። ስለዚህ ወራሽ የምንሆነው የአብርሃም ዘር ከሆንን ነው። የአብርሃም ዘር የምንሆነው ደግሞ በአዲስ ኪዳን ከጌታ ጋር አንድ ስንሆን ስናምን ስንጠመቅ። ስለዚህ አሁን በክርስቶስ ኢየሱስ አምነው የተጠመቁ ሰዎች ሁሉ በጌታ አንድ ናቸው። አሕዛብ የለም፣ ሕዝብ አይሁዳውያንም የለም፣ የግሪክ ሰው የለም፣ ወንድ የለም፣ ሴት የለም፣ ባሪያ የለም፣ ጨዋ የለም። ሁሉም በክርስቶስ ኢየሱስ ሁሉም ከጌታ ጋር ስለሆነ የሚጣበቀው ከጌታ የተነሳ አንድ ሕዝብ ይሆናል። ይህ ሕዝብ ቤተ ክርስቲያን ይባላል። የሕዝብ ቤተ ክርስቲያን የቤተክርስቲያን ፕራይመሪ የቤተክርስቲያን ትርጉም ምንድን ነው? ቤተክርስቲያን ማለት ህንፃው ማለት አይደለም። የመጀመሪያ ትርጉም ዋና ትርጉሙ ይህ አይደለም። ያው ከጊዜ በኋላ ቤተክርስቲያን የሚለው ህንፃውንም ለማመልከት ምናምን እንጠቀምበታለን እንጂ በዋናነት ግን ቤተክርስቲያን ኤክሌሲያ ማለት የተጠሩ ጉባኤ ማለት ነው። የተጠራ ለአንድ ዓላማ የተጠራ የወጣ ጉባኤ እና በሐዲስ ኪዳን እንደዚህ አይነት ህዝብ ተመሰረተ። አሁን ይህ ህዝብ ከመጣ በኋላ ደግሞ ቅዱሳት መጽሐፍት አሁን ደግሞ በዚህ ህዝብ ውስጥም ተጽፈዋል እና ማን የጻፉት? ቅዱሳን አባቶቻችን ሐዋርያቱና ደቀ መዛሙርቱ በማን ተደርተው? በመንፈስ ቅዱስ። እነማን? እነ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ሊሆን ይችላል። እነ ጳውሎስ ሊሆን ይችላል። እነ ያዕቆብ፣ እነ ይሁዳ ሊሆን ይችላል። የስ እሺ። ከነዚህ ሁሉ መጽሐፍት ውስጥ ስለዚህ አሁን በአዲስ ኪዳን የተጻፉ አሉ ብያቸዋለሁ። በብሉይ ኪዳን የተጻፉት ጥንት ላይ አይሁዳውያን በተሰባሰቡበት በዛ በአይሁዳውያን ጉባኤ ውስጥ የተጻፉ ናቸው ብያቸዋለሁ። የነቢያት መጽሐፍት፣ የህግ መጽሐፍት፣ የመዝሙራት ጥበባት እነሱ። በአዲስ ኪዳን ደግሞ ጌታ ከመጣ በኋላ በዚህ በቤተክርስቲያን ውስጥ የተጻፉ ናቸው። በሁለት ተከፈለ ማለት ነው። ጌታ ከመጣ በኋላና በአዲሱ ኪዳን ውስጥና በብሉይ ኪዳን ውስጥ የተጻፉ መጽሐፍ ተብሎ በሁለት ይከፈላል። አሁን እኛ ግን የምናነበው እኔና እናንተ ዛሬ የምናነበው ከአዲስ ኪዳን ይሆናል። ከአዲሱ ኪዳን ወደ የአዲሱን ኪዳን መጽሐፍ ስገጡት ምንድን ነው የምታገኙት? ወንጌላት አይደለ? ስንት ወንጌላት? 4 ወንጌላት። 4 ወንጌላትን ታገኛላችሁ። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። ከነዚህ ከ4 ወንጌላት ዮሐንስ ወንጌልን ነው ዛሬ የምናነበው። ዮሐንስ ወንጌልን ዛሬ እናነባለን። ጌታ ይርዳል ማለት ነው። እሺ፣ የዮሐንስ ወንጌል አክቹዋሊ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ሐዋርያው ዮሐንስ እንደጻፈው ሐዋርያው ዮሐንስ ወይም ቅዱስ ዮሐንስ እንደጻፈው የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ዮሐንስ እንደጻፈው ዮሐንስ ወንጌል ለየት የሚያደርጉ ነገሮች ብዙ ነገሮች አሉት። አሁን እንዳልኳችሁ ሰሞኑን እናንተን ማድከም የለብኝም። ስንማማር ቀለል አድርገን ይኸውልሽ ነገር እንደው እንድንይዝ ከዚህ ውስጥ እንድንጠቀም ጌታ እንዲያስተምረን በሚለው ስለሆነ
ብዙ ነገሮችን የሆነ ጥናታዊ የሚመስል ነገር አይደለም የማቀርብላችሁ፣ ግን ዮሐንስ ወንጌል ለየት ያለ ነው። አራቱ ወንጌላትን ስታዩቸው የመጀመሪያዎቹ ሶስቱ ማቴዎስ፣ ማርቆስ፣ ሉቃስ፣ እነዚህ ሶስቱ ሲናፕቲክ ጎስፔል ይባላሉ። ማለት የሆነ ተመሳይ የሆኑ ወንጌላት እንደማለት ነገር ነው። ሲናፕቲክ ጎስፔል ይባላሉ። ማቴዎስ፣ ማርቆስ፣ ሉቃስ ተመሳይ ነገር አላቸው። ስታነቡ የታሪክ ድግግሞች ታያላችሁ። በሌላ መልኩ ሊገለጽ ይችላል፣ ግን ተመሳይ ነገር አላቸው። ዮሐንስ ለየት ይላል። ማቴዎስ ለምሳሌ አጀማመሩ ነው። ማቴዎስ እንዴት ነበር የሚጀምረው? ማቴዎስ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ብሎ ነው የሚጀምረው አይደል? የዳዊት ልጅ የአብርሃም ልጅ የማን? የኢየሱስ ክርስቶስ የትውልድ መጽሐፍ። ጌታ ኢየሱስ የዳዊት ልጅ ነው፣ የአብርሃም ልጅ ነው። ስጋዊ ውልደቱን ስጋዊ ዘሩ ይዞ ይጀምራል። ከዛ ማርቆስን ይዩት። ማርቆስንም ካያችሁት ከመጥምቁ ዮሐንስ ነው የሚጀምረው። ከዛ በላይ ስለ ክርስቶስ ይናገራል። ከስጋው ነገር ነው የሚመጣው፣ ወደ ጥምቀቱ ምናምን ይሄዳል። ሉቃስንም ካያችሁ ከዘካርያስ ጋርና ከሚስቱ ከኤልሳቤጥ ይጀምርና ስለ ዮሐንስ መጥምቅ መወለድ፣ ከዛ በኋላም ስለ ጌታ ተጸንሶ መወለድ እመቤታችን ገብርኤል እንዳበሰራት ነው። እንደዛ የሚጀምረው። ዮሐንስ ጋር ስትመጡ ለየት ያለ ነገር አለ። በመጀመሪያ ቃል ነበረ እኮ ብሎ ነው የሚጀምረው። እኮ አይልም ግን እንደዛ መጀመሪያ ቃል ነበረ ማለትም ስጋ ምናምን። አዎ ስለ ስጋነቱማ ትክክል ነው ማለት መጨረሻ ነው የተጻፈው። ዮሐንስ ሲጻፍ ከማርቆስ ከማቴዎስ ከሉቃስ በኋላ ነው የተጻፈው። መጨረሻ አካባቢ አንድ ክፍለ ዘመን ማገባደጃ 90 ምናምን ዓመተ ምህረት ላይ የተጻፈው ዮሐንስ ወንጌል እና ያውቃቸዋል ሌሎች ወንጌላት ተብሎ ይታመናል። ማቴዎስም የጻፈውን ማርቆስም ሉቃስም የጻፈውን እና የሳው ማቴዎስም እንደጻፈው ማርቆስም እንደጻፈው ሉቃስም እንደጻፈው እርሱ በስጋ ተገልጧል፣ የምርም ስጋ ሆኖ መጥቷል። በስጋ ተወልዷል። ግን በስጋ ከመወለዱ በፊት እኮ እርሱ ምን ነበር? የእግዚአብሔር ቃል ነበር፣ ሎጎስ ነበር። ስለዚህ ዮሐንስ ለየት የሚያደርገው ነገር በንስር ይመሰላል አይደል? ዮሐንስ በንስር ይመሰላል። ንስር ምንድን ነው? ንስር ከፍ ብሎ የሚበር ነው። ከደመና በላይ ይበራል። ምን ያህል ከፍታ እንደሚበር አስቡት። ከፍ ብሎ ወደ ላይ ይበርና ግን አነጣጥሮ ግን ምድር ላይ ያለውንም ደግሞ ያያል። ዮሐንስ ልክ እንደ ንስር ከፍ ብሎ በመጀመሪያ ቃል ነበረ ብሎ የሰማዩን ነገር ይናገርና አነጣጥሮ ደግሞ ቃልም ስጋ ሆነ ብሎ ደግሞ መሬት ላይ ደግሞ ከእመቤታችን በስጋ የተወለደው መወለድም ደግሞ ያመጣል። እና ዮሐንስ በጣም ለየት ያለ ነው። ዮሐንስ ወንጌል በጣም ደስ የሚል ማለት እያበላለጥን አይደለም፣ ግን አንድ ቤተክርስቲያን ውስጥ የነበረ አንድ ሊቅም ጥንት ላይ የነበረ 4ኛ 3ኛ ክፍለ ዘመን አካባቢ የነበረ ምን ብሎ ይናገራል? ከቅዱሳት መጽሐፍት የሐዲስ ኪዳን ኦፍኮርስ ከሐዲስ ኪዳን ወንጌላት ምንም ግልጽ ነው። ወንጌላት በጣም ትልቅ ቦታ የሚሰጣቸው ከሐዲስ ኪዳን መጽሐፍት ውስጥ ወንጌላት የማበላለጥ ሳይሆን ካሏቸው ከይዘታቸው አንጻር ምናምን የጌታችንን ነገር የሚተርኩ ስለሆኑ እነዚህ አራቱ ወንጌላት የጌታ ወንጌል ተብሎ ምስል የሚጠሩ አራቱ ወንጌል። ከአራቱ ወንጌላት ደግሞ የዮሐንስ ወንጌል የማን ወንጌል? የዮሐንስ ወንጌል። የዮሐንስ ወንጌል በጣም ትልቅ ክብር አለው እና ያው ራሱ አሁን ቅድም ያልኳችሁ ሊቅ ምን ይላል? እንደውም ዮሐንስ ወንጌልን ለመረዳት ይላል አንበባችሁ ትፈልጋላችሁ አንባችሁ ለመረዳት ወይ ሀሪፍ ለመረዳት ይልና ጸሐፊው ማነው? ዮሐንስ አይደል? ዮሐንስን ሁለት ነገሮች ያነሳና እንደሱ ሁኑ ይላል። ያ ሊቅ ምንድነው የሚያነሳው? ሁለት ነገር። ዮሐንስ ከጌታ ደረት ስር ነበር። ታስታውሳላችሁ አይደል? ጴጥሮስ ራሱ እስቲ ማነው አሳልፎ የሚሰጠው ጠይቀው ሲል ዮሐንስ ወንጌላዊ ዮሐንስ ማለት ነው በጌታ ደረት ስር ነበረ። በቅፉ በደረቱ ስር ነው። ስለዚህ ዮሐንስ ወንጌልን ለመረዳት በጌታ ደረት ስር ጥግት በል፣ የጌታ ሊደል ጠፍ በል ይላል። ሁለተኛው ደግሞ ጌታ በመስቀል ላይ እጆቹን በዘረጋበት ሰዓት እመቤታችን ቅድስት ድንግልን ለዮሐንስ እንኋት እናት ብሎ ሰጥቶት ነበር አይደል? ልክ እንደዚህ ሁሉ ጌታ ለአንተም እናቱን እንኋት እናት ብሎ ይስጥህ ይላል። ካን ተረዳል። የ4ኛ 3ኛ ክፍለ ዘመን አካባቢ ነው። እሺ ኤኒዌይስ ኦሪጂን ነው እንደዛው ነው የሚናገረው። ስሙ አንዳንዴ በጥቁር ስለማይነሳ ለዛ ነበር ዝም ብዬ ሊቀየርኩ ያለፍኩት። እሺ ኤኒዌይስ ያም ሆነ ግን ዮሐንስ ወንጌል እጅግ በጣም ታላቅ መጽሐፍ ነው። ቤተክርስቲያናችን ውስጥ ትልቅ ክብር ነው የምንሰጠው። ስለዛ እንደዚህ ይላል ዮሐንስ ወንጌል። እንደ መግቢያ ስለሆነ የዚህን ያህል ጊዜ ወስጄባችኋለሁ። ስለዛ እስከ ቁጥር 18 ድረስ ያለውን ቶሎ ብለን እናነብና ሮብ ደግሞ እንቀጥላለን ማለት ነው። እዚህ ካነበብን በኋላ እናንተ ደግሞ ታነባላችሁ። ነገ ቴሌግራማችን ላይ ጠዋት ላይ አሁን ዛሬ ተማማርነውን ቴሌግራም ላይ ደግሞ በጽሁፍ መልክ ወይም ትንሽ የድምፅ ነገር አድርጌ ደግሞ ቁጭ አደርግላችኋለሁ ማለት ወይ በጽሁፍ መልክ እንድታነቡ ማለት ነው። ደግማችሁ እንድታነቡ ምናምን ስለ መጽሐፍ ቅዱስ የማንበብ ልምዳችን በዛው እየዳበር ይላል። እሺ እንደዚህ ይላል። በመጀመሪያ ቃል ነበረ፣ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። በመጀመሪያ ቃል ነበረ። አሁን በመጀመሪያ ቃል ነበረ ሲል
ቃል የሚለው ልክ በብሉይ ኪዳን በጥበብ መጽሐፍት ውስጥ ለምሳሌ በመጽሐፈ ምሳሌ ስለ እግዚአብሔር ጥበብ የተነገረ ነገር አለ። የእግዚአብሔር ጥበብ ዓለም ሳይፈጠር በፊት እንደነበረች የተነገረላት የእግዚአብሔር ጥበብ አለች እና ያንን የእግዚአብሔርን ጥበብ አባቶችም ሲፈቱ ይህማ የእግዚአብሔር ጥበብ እንዲህ የተነገረላት ዓለም ሳይፈጠር በፊት ነበረች የተባለላት አብራት ስትሰራ የነበረች ከእግዚአብሔር ጋር የነበረች ያቺ ጥበብ እሷ ለጌታ ኢየሱስ የሚነገር ነው። ማለት ስለ ክርስቶስ የተነገረ ነው። ምሳሌው ለክርስቶስ ነው። ክርስቶስ ነው የእግዚአብሔር ጥበብ። ልክ አንደኛ ቆሮንቶስ ምዕራፍ 1 ላይ ምን ይላል? ቁጥር 24 አካባቢ ላይ ምንድነው ለሚያምኑ ሁሉ ይሄ እንግዲህ አናምንም ለሚሉ የእግዚአብሔርን ነገር የመስቀሉ ነገር ሞኝነት ነው። መቼም አይሁድ ምልክትን ይሻል፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ለሚቀበሉት ግን ለሚያምኑት ግን የእግዚአብሔር ጥበብና ኃይል የሆነው እርሱ ማን ነው? ክርስቶስ ኢየሱስ ነው ይላል። ለሚያምን ሰው ለሚቀበል ሰው የእግዚአብሔር ምን ጥበብ፣ የእግዚአብሔር ጥበብ፣ የእግዚአብሔር ኃይል የሆነው እርሱ ክርስቶስ ነው ይላል እና ክርስቶስ የእግዚአብሔር ጥበብ ነው። እና አሁን ይህንን ነገር ያነሳላችሁ ለምንድን ነው? በመጀመሪያ ቃል ነበረ ብሎ ሲጀምር ቃል የሚለውን ጥበብ ከሚለው ጋር አያይዞ ነው የሚያስቀምጠው። ጥበብ ሲል ማነው? እዚህ ጋር ቃል ሲል ጥበብ እንደማለት ነው። ጥንት ላይ ጥበብ እንደሚለው እዚህ ጋር ቃል ብሎ ያስቀምጠዋል። እሺ፣ ስለዚህ አሁን ጌታ ኢየሱስ ነው ቃል ያለው ጌታ ኢየሱስ ነው። ይህን ለማወቅ ቁጥር 14 ላይ በኋላ ላይ እናየዋለን። ቃልም ሥጋ ሆነ በእኛም አደረ፣ አንድ ልጅም ከአባቱ ዘንድ እንዳለ ያለውን ክብሩን አየን ስለሚል ስለ ልጁ እየተናገረ እንደሆነ ግልጽ ነው። እሺ፣ እንዲህ ይላል። እዚህ ላይ አንድ በጣም ማስተዋል ያለብን ነገር አለ። በመጀመሪያው ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ ወይም በእግዚአብሔር ዘንድ ነበረ። ተመሳሳይ ነው። ቃል በእግዚአብሔር ዘንድ ነበረ ማለት ቃል ከእግዚአብሔር ጋር ነበረ፣ ቃልም ከእግዚአብሔር ጋር ነበር ይልና ቃልም ደግሞ እግዚአብሔር ነበር ይላል ጌታ ኢየሱስ። ስለዛ ነገሩን አንዴ ነው። በመጀመሪያ ማን ነበረ ጋይዝ? በመጀመሪያ ቃል ነበር። ትክክል። በጣም ጎበዝ። በእውነት አለባችሁ። በጣም ጎበዝ ነህ። ትችላለህ። ሲጀመር አንተ በመጀመሪያ ቃል ነበረ። ሁላችሁ መጽሐፍ ቅዱሳችሁ እንዳወጣችሁ ተስፋ አደርጋለሁ። እንደው በጌታ መጽሐፍ ቅዱስ ያላወጣ ሰው አይኖር። መጽሐፍ ቅዱሳችሁ ሁላችሁም አውጡ። መጽሐፍ ቅዱስ ሳያወጣ ዝም ብሎ እንደዚሁ የሚከታተለኝ ሰው አይኖር። ከይቅርታ ጋር ማለት ነው። ብትችሉ በቃ መጽሐፍ ቅዱስ ብትችሉ ይሄኛው እንትኑን ይሄ ኖራ ሃርድ ኮፒውን ማለት ነው። እሱን ካሌላችሁ ደግሞ የስልኩንም ቢሆን ክፈቱትና እንደዚህ እዩት። እናንተ በአይናችሁ የእግዚአብሔርን ቃል እያያችሁ ስሙ። እሺ፣ ስለምታደርጉት እናመሰግናለን ትላል። በመጀመሪያ ቃል ነበረ። የቃል ጌታ ኢየሱስን ተመልክቱ። መቼ ነው የነበረው? በመጀመሪያ ቃል ነበረ። አዎ ነበረ። እሺ፣ በመጀመሪያ ቃል ነበረ ነው የሚለው ወይስ በመጀመሪያ ቃል ሆነ? ይህ ጥያቄ ለምን እንዳነሳሁት እንገራችሁ። ጥንት ላይ የሆነ የስህተት ትምህርት ተነስቶ ነበር። የአርዮሳውያን ትምህርት ነው። ቃል ወይም ጌታችን ኢየሱስ ማለት ነው መጀመሪያ በእግዚአብሔር ተፈጥሯል። ፍጡር ነው፣ የተፈጠረ ነው እና ተፈጥሮ እግዚአብሔር ቃልን ፈጠረውና ከፈጠረው በኋላ በዛ በፈጠረበት በቃሉ ደግሞ ሌላውን ቀኑን ዓለም ፈጠረ ብሎ ማስተማር ጀምሮ ነበር። ዮሐንስ ለነዚህ ለአርዮሳውያን መልሳሉ። በመጀመሪያ ቃል ሆነ ወይም በመጀመሪያ ቃል ተፈጠረ አይልም። በመጀመሪያ የተፈጠረው ምንድን ነው? በዚህ በመጽሐፍ ቅዱሳችን ትምህርት ከተባለ እስቲ የዚህን የመጽሐፍ ቅዱሳችን ማለት ነው ዝም ብላችሁ የመጀመሪያው ዝም ብላችሁ ከመጀመሪያው ማለት ነው የመጀመሪያው አንቀጽ ዝም ብላችሁ ሄዳችሁ ከፈታት እስቲ ዝም ብላችሁ የመጀመሪያውማ ይሄ ነው እንዳትሉኝ እንደው በቅዱስ ሚካኤል አቂ አውጥተነዋል። እሺ፣ የመጀመሪያው መጽሐፍ ቅዱስ የብሉይና የአዲስ ኪዳን መጽሐፍት ይላል። ምን እናንብል እንዳትሉኝ የመጀመሪያው ክፍል ማለት ነው። እሺ፣ ማውጫውንም ተውትና እሺ፣ የመጀመሪያው ኦሪት ዘፍጥረት ነው። ኦሪት ዘፍጥረት ከምዕራፍ ስንት ነው የሚጀምረው? ከምዕራፍ 3 አይደለም፣ ከምዕራፍ 1 ነው። ኦፍኮርስ ከምዕራፍ 1 ከቁጥር 1። እሺ፣ በመጀመሪያ የተፈጠረው ቃል ነው ይላል። እስቲ በመጀመሪያ እግዚአብሔር ቃሉን ፈጠረ። እንዴ በመጀመሪያ እግዚአብሔር ቃልን ፈጠረ ይላል አይልም? አይልም። ኦፍኮርስ አይልም። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። በመጀመሪያ እግዚአብሔር ቃልን ፈጠረ፣ ወልድን ፈጠረ፣ ጌታ ኢየሱስን ፈጠረ ሳይሆን በመጀመሪያ እግዚአብሔር ሰማይ እና ምድርን ፈጠረ። ምድርን ባዶ ነበረች። ስለዛ የመጀመሪያው ፍጥረት ሰማይና ምድር ነው። ሰማይና ምድር እንጂ ጌታ ኢየሱስ ቃል አይደለም። ዮሐንስ ወንጌል ምዕራፍ 1 ላይ አሁን ልመልሳችሁ። በመጀመሪያ ቃል ተፈጠረ ይላል እዚህ ክፍል ላይ አይልም። በመጀመሪያ ቃል ነበረ ግን ይላል። በመጀመሪያ ቃል ምን
ነበረ እንዳትረሱ እሺ። በመጀመሪያ ቃል እችን ቃል ፈልጋታለሁ ነበረ የምትለውን ቃል ለምን መሰላችሁ የምፈልገው? እዚህ ጋር ዝቅ ብላችሁ ስትመለከቱ ቁጥር 3 ላይ ሁሉ በእርሱ ሆነ የሚል ቃል አለ። ሁሉ በእርሱ ነበረ ወይስ ሆነ? ሁሉ በእርሱ ሆነ። ሁሉ በእርሱ ሆነ ማለት ተፈጠረ ማለት ነው። እሺ ሁሉ በእርሱ ሆነ ማለት ተፈጠረ። ሆነ ማለት ካለመኖር ወደ መኖር መጣ ማለት ነው። ሆነ ማለት ምን ማለት ነው? እንዳትረሱ። ሆነ ማለት ካለመኖር ወደ መኖር መጣ። ሁሉ በእርሱ በቃል እኔ ደብታለሁ እርሱ ላይ ነው ያለው። ሁሉ በቃል ሆነ ሚኒንግ ተፈጠረ። ካለመኖር ወደ መኖር መጣ። አገኔቶ ነው የሚለው ካለመኖር ወደ መኖር መምጣት። አስቀድሞ ያልነበረ ነገር ብቅ ሲል በማን በቃል ካለመኖር ወደ መኖር መጣ። መፈጠር ማለት እሱ ነው። ሆነ የምትለው ቃል መፈጠር ነው። አስቀድሞ ያልነበረ ነገር መኖር ሲጀምር ይሄ ነገር ሆነ ይባላል። ለምሳሌ ቃልም ስጋ ሆነ ይላል። በኋላ ላይ ስናየው ቃል ስጋ ነበረ አይደለም። ቃል ስጋ ነበረ ከተባለ ቃል ከመቤታችን ስጋ አልነሳም ማለት ነው። ይልቁንም ቃል ከዘላለሙ ስጋ ነበር ያስብላል። ምክንያቱም ቃል ስጋ ነበረ ካለ እንደዛ ነበር የሚያስብለው። ግን እንደዛ አይልም። ቃል ስጋ ሆነ። ቃል ስጋ ሆነ። ኦኬ ቃል ስጋ ሆነ የሚል ከሆነ አስቀድሞ ስጋ እንዳልነበረ ያስታውቃል። በመጀመሪያ ቃል ሆነ ቢልስ? በመጀመሪያ ቃል ሆነ ቢል በመጀመሪያ ቃል ሆነ ቢል አስቀድሞ ቃል አልነበረም። ስለዚህ የሆነ ሰዓት ላይ ነው የመጣው። ስለዚህ ቃል የእግዚአብሔር ቃል ጌታችንና መድኃኒታችን ኢየሱስ እርሱ ቃል እንደመሆኑ ያልነበረበት ጊዜ ነበረ። የሆነ ሰዓት ላይ ነው ብቅ ያለው በእግዚአብሔር ያስብል ነበር። ምን ቢሆን ነው እንዳትረሱ። እንደው ቃል በመጀመሪያ ሆነ ወይም በመጀመሪያ ቃል ሆነ ቢባል ግን እንደዛ አይልም። ምን ይላል መጽሐፍ ቅዱሳችሁ ላይ ያለው? በመጀመሪያ ቃል ሆነ ይላል። እስቲ ልክፈትላችሁ አንዴና እስቲ በመጀመሪያ ቃል ሆነ ነው የሚለው። ሆነ ከሆነ አንዴ ከመክፈት ቤት ሆነ ከሆነ እንዳትረሱ ካለመኖር ወደ መኖር መምጣትን ስለሚያሳይ በመጀመሪያ ቃል ሆነ ማለት በመጀመሪያ ቃል ካለመኖር ወደ መኖር መጣ የሚል ትርጉም ይሰጣል። ልክ ቁጥር 3 ላይ እንዳሳያችሁ ሁሉ በእርሱ ሆነ እንደተባለ፣ ቁጥር 14 ላይ ቃልም ስጋ ሆነ እንደተባለ። እሺ ስለ ቃል ሲናገር በመጀመሪያ ቃል ሆነ ከተባለ ኦኬ፣ በመጀመሪያ ቃል ሆነ ከተባለ ቃል አስቀድሞ አልነበረም። ስለዛ አሁን ነው ያስፈልግ። ግን ምን ይላል እስቲ መጽሐፍ እስቲ ንገሩኝ እስቲ። ምን ሲጀምር እንቅልፋማ ማህበረሰብ ስለሆናችሁ ልነበር ግን ነው አይደላችሁ? አላስተኛችሁም፣ አልሰማችሁም። እስቲ በመጀመሪያ ቃል ሆነ ይላል። እስቲ እንትን ልበላችሁና እንዴ ታላቁ መንት እዚህ ቤት እኮ እኔ ሞዴሬተር እኮ ጌታ ኢየሱስ ምን የለም እኮ በእውነት። እሺ በመጀመሪያ ቃል ሆነ ይላል። ምን የሚለው እስቲ በመጀመሪያ ቃል በመጀመሪያ ቃል አይደል? ትክክል። ቃል ነበረ። ታንኪ ምንድነው ልዩ የሚያደርገው? ነበረ ማለቱ ምንድነው ልዩ የሚያደርገው ከተባለ በመጀመሪያ ቃል የተፈጠረ ቢሆን ኖሮ የሚጀምርልን ዮሐንስ በመጀመሪያ ቃል ሆነ፣ ከዛ በቃል ደግሞ ሌላው ተፈጠረ እያለ ይቀጥል ነበር። ግን አረ በመጀመሪያው ቃል ሆነ አይደለም ነበረ። ዘላለምን ያሳያል። ሆነ አይደለም ነበረ። እሺ አሁን አዲስ ይዘጋባችኋል። እናንተም ደግሞ ፊት ሲሰጣችሁ ከቲክቶክ እንዳይደወልልኝ ምንድነው ነበረ እንዳይልኝ ቆይ አንዴ እዚህ ጋር ህዝቡን ነበረ እያስባልኩ ነው እንዳይልኝ ማለት አሁን ይልክልኝ ኢሜል ያደርግልኛል። ኦኬ አሁን አሜሪካ ይዟለች ተብሏል። እሺ ሶ ነበረ ከሆነ በመጀመሪያ ቃል ነበረ። ስለዚህ ከዘላለሙ አለ የለም ጌታ ኢየሱስ ከዘላለሙ ያለ ጌታ ነው። እሺ አንድ ይሄን ያዙ። ቀጣዩ ምንድን ነው የሚለው? በመጀመሪያ ቃል ነበረ ካለ በኋላ ቃልም በእግዚአብሔር ዘንድ ነበረ። ሚኒንግ ቃል ከእግዚአብሔር ጋር ነበረ። ቃል ከዘላለሙም አለ ብሎናል። ይህ ቃል ደግሞ ከእግዚአብሔር ጋር ነበረ ከተባለ ወይም በእግዚአብሔር ዘንድ ነበረ ከተባለ እሱ ራሱ አብ አይደለም ማለት ነው። ማለት ቃል ከእግዚአብሔር ጋር ነበረ ከተባለ ከእግዚአብሔር የተለየ ሌላ አካል ነው። ያ ይጠፋል ማለት ቃል ከእግዚአብሔር ጋር ነበረ ከተባለ
ቃል ከእግዚአብሔር ጋር ነበረ ከተባለ and the word was with God ከተባለ ቃል ከእግዚአብሔር ጋር ነበር ከተባለ ቃል ከእግዚአብሔር የተለየ እግዚአብሔር የተባለው አብ ነው። እዚህ ጋር በኖሚናል በስም ደረጃ ለአብ ብዙ ጊዜ እግዚአብሔር እየተባለ ሲነገር ያው የተለመደ ነው። ኤኒዌይስ ቃል ከእግዚአብሔር የተለየ አካል አለው። ስለዛ ወልድ ጌታ ኢየሱስ ከአብ የተለየ አካል አለው። ይህ ከአብ የተለየ አካል ያለው እርሱ ደግሞ በመጀመሪያ ነበረ ተብሏልና ከዘላለሙም ያለ ነው። የሆነ ሰዓት ላይ ብቅ ያለ አይደለም። ይህ ከዘላለሙ የነበረው ቃል ከአብ የተለየ አካል ያለው ያ ቃል ደግሞ እርሱን ዝቅ አድርጋችሁ እንዳትመለከቱት እንኳን ቀጠል አድርጎ ምን ይላል? ቃልም ምን ነበር ይላል? ቃልም እግዚአብሔር ሆነ አይደል? ማለት ቃል አንዴ እሺ፣ ይሰማችኋል ጋይስ? እዚህ ጋር ሎድ እያደረገ ነው። እሺ፣ የማይሰማ ከሆነ ቴክስት አድርጉልኝ። እሺ፣ አልሰማ ሲል በመጀመሪያ ቃል ነበረ ይልና ቃልም በእግዚአብሔር ዘንድ ነበረ። አሁን ሆነ በዚህ ቃል በእግዚአብሔር ዘንድ ሆነ ቢባል ቃል አስቀድሞ በእግዚአብሔር ዘንድ አልነበረም ወይም ከእግዚአብሔር ጋር አልነበረም፣ የሆነ ሰዓት ላይ ሊሆነው ይባል ነበር። ቃል በእግዚአብሔር ዘንድ ሆነ ቢባል ትረዱታላችሁ አይደል? ቃል ከእግዚአብሔር ሕያው ጌታችን ኢየሱስ ክርስቶስ ነው። እሱ የአብ ቃል ነው። የአብ ቃል እንደመሆኑ ከዘላለሙም ከአብ ጋር ያለ ነው። ስለዚህ ቃልም በእግዚአብሔር ዘንድ ነበረ ይልና ሶስተኛው ላይ ሲያመጣ ቃልም እግዚአብሔር ሆነ አይደል የሚለው? እስቲ ነው እንዴ? ቃል እግዚአብሔር ሆነ ከተባለ ቃል አስቀድሞ እግዚአብሔር አልነበረም ዘንድ እግዚአብሔር ሆነ እንደማለት ነው አይደል? ለምሳሌ ቃል ስጋ ሆነ ይላል። ቁጥር 14 ላይ ሄዳችሁ ይዝ ቃል ስጋ ሆነ ይላል። ስለዚህ ቃል አስቀድሞ ስጋ አልነበረም። አሁን በዘመን ፍጻሜ ከእመቤታችን ስጋ ሆነ። ቃል እግዚአብሔር ሆነ ከተባለም ኦኬ ቃል አስቀድሞ እግዚአብሔር አልነበረም ዘንድ እግዚአብሔር ሆነ ያስብላል። ስለዚህ ምን አለ? ቃልም እግዚአብሔር ሆነ ይላል። እስቲ ቆይ እንዴ እናንብበው። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ሆነ ይላል አይደል? ቃልም እግዚአብሔር ነበረ። ሰው ጌታ ኢየሱስ ከዘላለሙ እግዚአብሔር ነው። እግዚአብሔርነት ተሰጥቶት አይደለም፣ የጸጋ አምላክ አይደለም። አንዳንድ ሰዎች ልክ እንደዛ ለማስመሰል ይሞክራሉ። አይ እሱ ያው ቃልም እግዚአብሔር ነበረ፣ ቃልም አምላክ ነበረ ተብሎ እዚህ ጋር ሲነገር እንደው በቃ የጸጋ አይነት ነገር ነው ማለት ዝም ብሎ ጌታ በሚለው አምላክ በሚለው ቃል ተጠራ እንጂ እነ ሙሴም አምላክ ተብለዋል እንጂ እሱ ፈጣሪ ሆኖ አይደለም ይላሉ። ግን ለእነዚህ ሰዎች ምንም ብዙ ርቀት ሳትሄዱ ቀጣይ ላይ ዮሐንስ ይመልስላቸዋል። ምን ብሎ? ኧረ ሁሉ በእርሱ ተፈጥሯል ይላል። ሙሴ አዎ አንተን በፈርዖን ላይ አምላክ አደርግሃለሁ ተብሎ ተነግሮለት ነበረ። ግን ሁሉ በሙሴ ተፈጠረ ወይም ሁሉ በሙሴ ሆነ አልተባለም ተብሏል። ሁሉ በሙሴ ሆነ ተብሏል። ሁሉ በሙሴ ተፈጠረ ወይም ሁሉ በሙሴ ካለመኖር ወደ መኖር መጣ ተብሏል አልተባለም። ያው እግዚአብሔር ልጅ ወይም በእግዚአብሔር ቃል በእርሱ ግን ሁሉ በእርሱ ካለመኖር ወደ መኖር መጣ፣ ሁሉ በእርሱ ተፈጠረ ተብሏል። ስለዛ ቃልም እግዚአብሔር ነበረ የተባለው ከፈጣሪነቱ አንጻር እንጂ ይህ ጸጋ እነ ሙሴ አምላክ እንደተባለ በፍጹም ከዛ አንጻር እንዳልሆነ በዚህ ማወቅ እንችላለን።